የዜና መጽሔታችንን ቀሪ ደቂቃዎች ከስፖርት መረጃዎቻችን ጋር ቆይታ የምታደርጉ ይሆናል። ተመልካቾቻችን አማኑኤል ጽጋዬ እየጠበቀን ይገኛል። ወደሱ እናምራ። አማኑኤል የአየር ሰዓቱ ያንተ ነው። አመሰግናለሁ ሶሊያና። እንደምን ዋላችሁ ተመልካቾች፣ የቀን ስፖርታዊ ዜናዎችን ወደ እናንተ አደርሳለሁ። በአካባቢው ተቀዛቅዞ የቆየውን የስፖርት እንቅስቃሴ በማነቃቃት ተተኪዎችን ለማፍራት ውድድር ማዘጋጀቱን የምዕራብ ጎንደር ዞን ወጣቶችና ስፖርት መምሪያ አስታወቀ። ስፖርት ለሰላም ስፖርት ለአንድነት በሚል መሪ መልእክት 9ኛው የመላው ምዕራብ ጎንደር ዞን ዘመናዊ የስፖርት ውድድር በገንዳ ውሃ ከተማ ተጀምሯል። ኤልያስ ጋሻው ተጨማሪ አለው። የምዕራብ ጎንደር ዞን በሀገር አቀፍ ደረጃ ስመጥር ስፖርተኞችን በማፍራት ለኢትዮጵያ ስፖርት እድገት አስተዋጽኦ ያበረከተ ነው። ለአብነትም መንግስት ወርቁ፣ አማኑኤል ገብረ ሚካኤልና ፍቃዱ ወርቁ በእግር ኳስ የሚጠቀሱ ናቸው። 9ኛው የመላው የምዕራብ ጎንደር ዞን ዘመናዊ የስፖርት ውድድር በገንዳዋ ከተማ ተጀምሯል። በውድድሩም ከሁሉም ከተማ አስተዳደሮችና ወረዳዎች የተወጣጡ ከ250 በላይ ስፖርተኞች ይሳተፋሉ ተብሏል። ስፖርት ለሰላም ስፖርት ለአንድነት በሚል መሪ መልእክት በተለያዩ የስፖርት አይነቶች ተሳታፊዎች ውድድራቸውን እንደሚያከናውኑ የምዕራብ ጎንደር ዞን ወጣቶችና ስፖርት መምሪያ ኃላፊ አቶ ግዛት ዝጋለ ተናግረዋል። ውድድሩ ባለፉት ጊዜያት ተቀዛቅዞ የቆየውን የስፖርት እንቅስቃሴ ያነቃቃል ብለዋል። የዚህ የ9ኛው የመላው ምዕራብ ጎንደር ዞን ስፖርታዊ ውድድር ዓላማ ባለፉት ጊዜያት ተቀዛቅዞ የቆየውን የዞኑን ስፖርት በማነቃቃት ለቀጣይ ክልላዊና ሀገራዊ ውድድሮች ተተኪ ስፖርተኞችን ለማፍራትና ብቃታቸውን መሰረት አድርጎ ለማዘጋጀት ያለመ ውድድር ይሆናል። ዞኑ ያሉትን የስፖርት ጸጋዎች ተጠቅሞ የተሻለ ውጤት እንዲመዘገብ ባለሀብቶች፣ የአስተዳደር አካላትና የዘርፉ ባለሙያዎች የበኩላቸውን ድርሻ እንዲወጡ ኃላፊው ጥሪ አቅርበዋል። ዞናችን በስፖርት ዘርፉ ዛሬም ቢሆን በኢትዮጵያ ፕሪሚየር ሊግ የሚጫወቱ ኮከብ ተጫዋቾች ለሀገር ያበረከተ ሲሆን በቦክስ ስፖርት ዘርፍ ሀገርን በዓለም ደረጃ የወከሉ በቀስት የባህል ስፖርት ክልልን በመወከል ከፍተኛ ውጤት ያስመዘገቡ ልጆች መገኛ መሆኑን ቀጥሏል። ስፖርት በባህሪው ሀብት የሚጠይቅ በመሆኑ ሁሉም ድጋፍ እንዲያደርግ ጥሪ ማስተላለፍ ፈልጋለሁ። ውድድሩ ተሳታፊዎች ችሎታቸውን ለማሳየት እድል የፈጠረ በመሆኑ ስፖርታዊ ጨዋነት ባከበረ መንገድ እንዲካሄድ የገንዳዋ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አብዱልከሪም መሐመድ አስገንዝበዋል። ያው ስፖርት ለሰላም ለፍቅር ለአንድነት ስለሆነ ተጫዋቾቻችን በየዘርፉ የምንጫወት ተጫዋቾች ከስፖርታዊ ጨዋነት ጋር በተያያዘ ውጤትን ታሳቢ ሳናደርግ ስፖርት ለሰላም ለአንድነት የሚዘመርበት ስለሆነ እሱን ታሳቢ አድርገን እንድንቀሳቀስ ለውድድሩ በቂ ዝግጅት እንዳደረጉና የተሻለ ውጤት ለማስመዝገብ ጥረት እንደሚያደርጉ የውድድሩ ተሳታፊዎች ተናግረዋል። የውስጥ ውድድር ከማድረጋችን በኋላ እዛውን አልተቋጨም። እዛው ላይ ጌም ሲያደርጉ የነበሩ ልጆችን የተሻሉ የሚባሉትን በቲሙ ውስጥ በማምጣት እንደገና በአንድ ላይ ሰብስቦ እነሱን በየጋራ አሰርተን ወደ ዝግጅቱ ቀርበናል። እንደ ቡድን በደንብ እየተዘጋጀን ነው። ከሻምፒዮን አልፎ የጸባይ ዋንጫውንም ለመውሰድ በስልቦና ደረጃ በዲሲፕሊን ደረጃ ተጫዋቾች ላይ እየሰራን ነው። ጥሩ እንትን አድርገናል፣ ዝግጅት አድርገናል። የተሻለ ውጤት ለማምጣት እንግዲህ ልጆቻችንንም ባለን አቅም እንትን ብለን አዘጋጅተናል። የዘንድሮ የተሻለ ቲም ይዘን ቀርበናል ብለን እናስባለን። ያው ያለና ከእግዚአብሔር ፍቃድ ጋር ያው ዋንጫ ለመብላት እናስባለን። በመክፈቻ ጨዋታው አዘጋጁ ገንዳዋ ከተማና መተማ ወረዳ የተገናኙ ሲሆን ገንዳዋ ከተማ 3-1 በሆነ ውጤት አሸንፈዋል። ውድድሩ ለተከታታይ 10 ቀናት እንደሚቆይ ከዞኑ ስፖርት መምሪያ የተገኘው መረጃ ያመለክታል።